የኢሬቻ ፎቶሹት የነበረኝ ቀን ላይ ያለኝ ውሎ ነው ዛሬ የማሳያችሁ። ምን ያክል አድካሚና ፈታኝ እንደሆነ አይታችሁ ትረዳላችሁ። በጠዋት ስለነበረ ከእንቅልፌ የተነሳው ብዙ ራሱ አልነቃውም። በጣም እየደከመኝ ነበር። ከቤት የወጣውን ልብሴን ቀያየርኩኝና ቀጥታ አብይ ሜካፕ ስቱዲዮ ነበር የሄድኩት። ሁሌም ቢሆን ጸጉሬን ቪዲዮ ሹት ካለኝ ከ2 ቀን በፊት ነው ቀድሜ የምሰፋው። ምክንያቱም የቪዲዮ ሹት የቀን ስራዬን በጣም ስለሚያቀልልኝ ጸጉሬን ስታይል ብቻ ነው የምደረገው። የእግሬን ጥፍር እየተሰራሁኝ ጸጉሬንም ስታይል ተደርጌ ጨረስኩኝ። ከዛ በጣም ርቦኝ ስለነበረ ምግቤን ኦርደር አድርጌ በላሁኝ። ከዛ ሜካፕ መሰራት ጀመርኩ። ከዛ ከምግብ በኋላ ማኪያቶ ግዴታ ስለሆነ ማኪያቶን ሜካፕን እየተሰራሁኝ ጠጣሁ። እዩት እንዴት አባቴ እንደማምር ሜካፕ። የጸጉሬ ኦን ፖይንት ማለት ይሄ ነው። ታውቃላችሁ ሁሌም ቢሆን እኔ ሜካፕን የምሰራው አብይ ጋር ነው። አብይ እጅህ ይባረክ። ከስር የቲክቶክ ፔጁ ሜንሽን አደርግላችኋለሁ። ከዛ ጨራርሼ ከወጣሁኝ በኋላ ጓደኛዬ መታ ፒክ አደረከችኝና ቀጥታ ቪዲዮውን የምሰራበት ቦታ ጋር ነበር የሄድ ነው። የፈለኩት ሹቲንግ ፈረስ ጋር ስለነበረ የፈረሱን ሲል ለማግኘት በጣም ነበር የተቸገረ። በዛ ላይ ዝናብ በጣም ሲያስቸግረን ነበረ። ብቻ ምን አለፋችሁ ቶርቶ ራሱ አያልቅም። ፈረስ ቦታ ያለውን ሹቲንግ ከጨረስን በኋላ ሁለተኛው ሹቲንግ ደግሞ የማታ እንዲሆን ስለፈለግኩኝ ሁለተኛ ልብሴን ቀየርኩኝ። ልብሴን በጣም እንደወደዳችሁት ኮመንት ላይ ስትነግሩኝ ነበረው። ኦብቪየስሊ ሁሌም የምትሰራልኝ ፋያ ፌኔት ነች። ፌንዬ እጅሽ ይባረክ። የእሷንም የቲክቶክ አካውንት ከስር ሜንሽን አደርግላችኋለሁ። እንደዛ የሚያምር ቪዲዮ ሰርቼ ለእናንተም ሼር እንዳደርግላቸው ያደረገ እስኳ ፎከስ ነው። እስኪ እጅህ ይባረክ የቪዲዮግራፈሬንም የቲክቶክ አካውንት ከስር ሜንሽን አደርግላችኋለሁ። በጠዋት የወጣሁኝ ልጅ እንግዲህ እንደዚህ ቀኑ ሙሉ ስንከራተት ነው እንግዲህ የዋልኩት። ልፋታችን በጣም የሚያምር ሪዛልት ነው እንግዲህ ያስገኘልን። ኤኒዌይስ ቴንክ ዩ ፎር ዋቺንግ ባይ